ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 17 2018 ዓ.ም በዛሬው መረጃ ሰዓታችን ትርፍ አግበስባሽ የሆኑ የመንግስት ተቋማት ዜጎች ላይ የደቀኑት አደጋን በተመለከተ፣ በአዲስ አበባ ከተማ ሚኪሊላንድ ወይንም ብርጭቆ ኮንዶሚኒየም ስለተከሰተው አስደንጋጭ የመሬት መንሸራተት፣ የአሜሪካ ሴኔት የትራምፕን ቅጥ ያጣ የኢራን ጦርነት እቅድን በመተቸት አሜሪካ ወታደሮቿን ከመካከለኛው ምስራቅ እንድታወጣ ማዘዛቸውን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በኢትዮጵያ በአሁኑ ወቅት ከሸቀጦች ዋጋ ንረት ይልቅ የመንግስት መስሪያ ቤቶችና ተቋማት በየጊዜው የሚያወጧቸው አዳዲስ የታሪፍ ማሻሻያዎችና የአገልግሎት ክፍያ ጭማሪዎች በዜጎች የዕለት ተዕለት ኑሮ ላይ እጅግ ከባድ፣ መራርና አሳሳቢ ጫናን እየፈጠሩ መሆናቸውን የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት በይፋ አስታውቋል። ይህ አሳሳቢ ሁኔታ በተለይ ከቅርብ ጊዜ ወዲህ በሀገሪቱ ውስጥ ተግባራዊ እየተደረጉ ካሉ የተሳሳቱ የፖለቲካና የኢኮኖሚ ስትራቴጂዎች ጋር ተዳምሮ ምስኪኑ ዜጋ መሸከም ከሚችል በላይ የሆነ ከፍተኛ የኢኮኖሚ ሸክም እንዲሸከም አስገድዶታል። የመንግስት አገልግሎቶች ዋና ዓላማ ማህበራዊ ፍትህን ማረጋገጥ፣ ዜጎችን መደገፍና በህግ የተጣሉ ግዴታዎችን መወጣት መሆን ሲገባው፣ በአሁኑ ወቅት ግን ተቋማቱ ራሳቸውን እንደ ትርፍ ማጋበሻ የንግድ ድርጅት እየቆጠሩ ያሉ ይመስላሉ። ይህ በጅምላ እየታየ ያለው የዋጋ ጭማሪ አካሄድ ማህበረሰቡ ሙሉ በሙሉ ተስፋ የሚያስቆርጥና ወደ ከፋ ድህነት የሚገፋና ዜጎች መሰረታዊ አገልግሎቶችን እንዳያገኙ በማድረግ በሚከፍሉት ግብር የመገለልና የዜግነት መብታቸው አደጋ ላይ የሚጥል ሆኖ ተገኝቷል። ወቅታዊ የሀገሪቱ ማክሮ ኢኮኖሚ ሁኔታና የህዝቡ የደሞዝ ወለል ፍጹም ያላገናዘበ ይህ የታሪፍ ጭማሪ መንግስት ዓለም አቀፉ የገንዘብ ተቋም ወይንም IMF ያስቀመጣቸውን አስገዳጅ መስፈርቶች ለማሟላት በሚያደርገው ጥረት ውስጥ የመጣ ቀውስ እንደሆነ ተመላክቷል። የIMF ስትራቴጂዎች መንግስት የራሱን የገቢ ምንጭ በሀገር ውስጥ እንዲያሳድግ፣ በገቢ ራሱን እንዲችልና በተለያዩ መሰረታዊ አገልግሎቶች ላይ የሚያደርገውን ድጎማ እንዲያቆም እንዲሁም የግብር አሰባሰቡን በከፍተኛ ሁኔታ እንዲያስፋፋ የሚያስገድድ ይዘቶች አሏቸው። ነገር ግን በዚህ መሃል የፖሊሲ ለውጡ የሚያስከትለው እጅግ ከፍተኛ የኢኮኖሚ ሸክም ያለ አንዳች ድጋፍ በብቸኝነት እንዲሸከም የተገደደው ምስኪኑ የኢትዮጵያ ህዝብ ነው። የዜጎች የመክፈል አቅም ፍጹም በደቀቀበት፣ የዋጋ ንረቱ ሰማይ በነካበትና በልቶ ማደር አዳጋች በሆነበት በዚህ አስቸጋሪ ወቅት የዜግነት መብት መገለጫ የሆነው ፓስፖርትን ለማግኘት ቀደም ሲል ይከፈል የነበረው 600 ብር በአሁኑ ወቅት ከ5000 ብር እስከ 25000 ብር ድረስ ከፍ እንዲል መደረጉ የዜጎችን ኪስ ሙሉ በሙሉ የሚያራቅት ሆኗል። ሌላው እጅግ አስገራሚና ስትራቴጂካዊ ውድቀት ማሳያው ደግሞ በተራ ቆርቆሮ ላይ ተጽፎ ለሚሰጥ የመኪና ታርጋ የሚጠየቀው እጅግ የተጋነነ ክፍያ ነው። ለማምረት ከ1000 ብር በታች የሚጠይቀው ይህ የተሽከርካሪ ታርጋ በትራንስፖርት ቢሮ አካባቢ በተሰገሰጉ ሙሰኛና አይን ባወጣ የሙስና አሰራር ሰበብ ለአንድ የተሽከርካሪ ታርጋ እስከ 56000 ብር ድረስ እንዲከፈል እየተገደደ ይገኛል። ከዚህም በተጨማሪ የቴሌኮም፣ የኤሌክትሪክ እና ሌሎች መሰረታዊ የመንግስት አገልግሎቶች ላይ የተደረጉ ያልተመጣጠኑ ጭማሪዎች የአገልግሎት ፈላጊው ማህበረሰብን ክፉኛ እየፈተኑት ይገኛሉ። ይሁን እንጂ ይህ ሁሉ መራር ዋጋ የሚከፈለው ለሀገራዊ ልማት፣ ለትምህርት ቤት ግንባታ፣ ለህዝብ ጤና ተቋማት ማስፋፊያ ወይንም ለመሰረተ ልማት ዝርጋታ ቢሆን ኖሮ ህዝቡ ጫናውን ችሎ በተቀበለው ነበር። አሳዛኙና መራሩ እውነታ ግን ይህ የመንግስት አገልግሎት ሰጪ ተቋማት የሚሰበስቡት እጅግ ከፍተኛ የህዝብ ሀብት በውል ኦዲት በማይደረግ ሁኔታ በየመንደሩ ከተደራጁ ታጣቂዎች ጋር ለሚደረግ የእርስ በርስ ጦርነት መጠቀሚያ እየሆነ መገኘቱ ነው። አንድ የድሮን መሳሪያ ሲተኮስ ብቻ እስከ 3.5 ሚሊዮን ብር የሚደርስ እጅግ ከፍተኛ ወጪ እየወጣ በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች የሀገሪቱን የዘመናት ሀብትና ንብረት በከንቱ እያወደሙት ይገኛሉ። በዚህም ምክንያት ዜጎች በከፈሉት ግብር በመገለል መሰረታዊ የዜግነት መብታቸው ሙሉ በሙሉ አደጋ ላይ ወድቋል። የመንግስት መሪዎች የሚከተሏቸው ትርጉም አልባ የፖለቲካና የኢኮኖሚ ስትራቴጂዎች አገሪቱን ወደማትወጣበት የድህነት አዘቅት ውስጥ ከመክተትም ባለፈ ዜጎች መሰረታዊ አገልግሎቶችን እንኳን ማግኘት እንዳይችሉ አግዷቸዋል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት በአጽንኦት እንደገለጸው በአስቸኳይ ለዚህ ጉዳይ ትኩረት የማይሰጥና ማስተካከያ የማይደረግ ከሆነ ማህበረሰባዊ ቀውሱ ይበልጥ እየከፋ መሄዱ የማይቀር ከመሆኑም በላይ ስርዓቱ ራሱ ዜጎችን ለከፋ ድህነት አዙሪት አሳልፎ እየሰጠ መሆኑን በግልጽ ያሳያል። ህዝቡ በዚህ ፍጹም ባልተጠናና አምባገነናዊ በሆነ የኢኮኖሚ ፖሊሲ ምክንያት እየከፈለ ያለው መራር ዋጋ አገርን ወደ ለየለት ውድመትና ምስቅልቅል እያመራት ይገኛል።
በአዲስ አበባ ከተማ አዲስ ክፍለ ከተማ ወረዳ 13 የሚገኘው የሚክሊላንድ በተለምዶ ብርጭቆ ኮንዶሚኒየም ነዋሪዎች ካለፈው ዓመት የክረምት ወራት ጀምሮ እጅግ አሳሳቢ ለሆነ የተፈጥሮና ሰው ሰራሽ አደጋ መጋለጣቸውን በምሬት እየገለጹ ይገኛሉ። በግቢያቸው ውስጥ በድንገት ባጋጠመው የመሬት መንሸራተትና ሰፊ የመሰንጠቅ አደጋ ምክንያት በመቶዎች የሚቆጠሩ ዜጎች ሕይወትና ንብረት በአሁኑ ወቅት አሳሳቢ ሁኔታ ላይ ይገኛል። ችግሩ ከተከሰተ ከዓመት በላይ ቢያስቆጥርም የሚመለከታቸው የመንግስት አካላት ለአካባቢው ማህበረሰብ አፋጣኝና ዘላቂ ምላሽ ለመስጠት ባለመቻላቸው ነዋሪዎቹ በገዛ ቤታቸው ውስጥ የሞት ጥላ እያንዣበበባቸው ለመኖር ተገደዋል። እንደ አካባቢው ነዋሪዎች ምስክርነት ይህ አስፈሪ የመሬት መንቀጥቀጥና መንሸራተት አደጋ ለመጀመሪያ ጊዜ የታየው በ2017 ዓመተ ምህረት የክረምት መውጫ አካባቢ ነበረ። መጀመሪያ ላይ ቀላል ይመስል የነበረው የመሬት መሰንጠቁ በአሁኑ ወቅት እስከ 3 ሜትር የሚደርስ አስፈሪ ጉድጓድ ፈጥሯል። ይህ አደጋ የመኖሪያ ህንፃዎቹን መሰረት እያናጋ ከመምጣቱም ባሻገር የህንፃዎቹ ግድግዳ አንዱን ከሌላው በማላቀቅ ላይ ይገኛል። አደጋው የመኖሪያ ቤቶቹን ብቻ ሳይሆን በአቅራቢያው የሚገኝ የሚክሊላንድ አንደኛ ደረጃ ትምህርት ቤትን መዋቅርም ክፉኛ እየጎዳው ይገኛል። የአካባቢው አስፋልት መንገድ ሙሉ በሙሉ ተቆራርጦ ወደ ታች የሰመጠ ሲሆን በአሁኑ ወቅት አካባቢው ለተሽከርካሪ ቀርቶ ለእግረኛም እጅግ አደገኛ ሆኗል። ስጋቱን አስመልክቶ አንድ ስማቸው እንዳይጠቀስ የፈለጉ ነዋሪ መሬቱ በየቀኑ እየተንሸራተተና እየተሰነጠቀ መምጣቱን ገልጸው አስፋልቱ በአሁኑ ወቅት እስከ 3 ሜትር የሚደርስ ጥልቅ ጉድጓድ ፈጥሮ ወደ ታች መውረዱን በከፍተኛ ጭንቀት ያስረዳሉ። በዚህ ታላቅ የስጋት ቀጠና ውስጥ በግንባር ቀደምትነት እየተሰቃዩ የሚገኙት አቅመ ደካማ አረጋውያንና ህፃናት ናቸው። ህንፃው ላይ የሚፈጠረው የማያቋርጥ መንቀጥቀጥና ንዝረት ሳቢያ እነዚህ የህብረተሰብ ክፍሎች በከፍተኛ ጭንቀትና የስነ ልቡና ቀውስ ውስጥ ይገኛሉ። አደጋው በፈጠረው ስጋት ምክንያት የአዲስ አበባ አደጋ ስጋትና ስራ አመራር ኮሚሽን ኃላፊ መሐንዲስ ወንድሙ ሴታ ቦታው ድረስ በመገኘት የመስክ ምልከታ አድርገው ነበረ። በወቅቱ ለነዋሪዎች ደህንነት ሲባል በአካባቢው ከሚገኙ ሁለት ብሎኮች ውስጥ 58 አባወራዎች ለአደጋ የተጋለጡ መሆናቸውን በመለየት ይበልጥ አደጋ ያንዣበበባቸው 29 አባወራዎች መኖሪያ ቤታቸው ታሽጎ አካባቢውን ለቀው እንዲወጡ ተደርጎ እንደነበረ ይታወሳል። ሆኖም ግን ለመፈናቀል የተገደዱ ወገኖች ዘላቂ የመኖሪያ መፍትሄ ከመንግስት ባለመሰጠቱና በከተማዋ ያለው የቤት ክራይ ዋጋ ከፍተኛ ሁኔታ በመናሩ እነዚህ አቅም የሌላቸው ነዋሪዎች ህይወታቸውን ለአደጋ አሳልፈው በመስጠት ወደ ታሸጉት ቤቶቻቸው ለመመለስ ተገደዋል። ሌላኛው ነዋሪ ጉዳዩን ሲያስረዱ ወጥቶ የመከራየት አቅም የሌለው ምስኪን ማህበረሰብ በመሆኑ ጥቂት ሰዎች ብቻ ሲቀሩ አብዛኛው ነዋሪ ወደ ቀድሞ ስጋቱ መመለሱን ያረጋግጣሉ። አሁን ደግሞ ሌላ የክረምት ወቅት በመቃረቡ ምክንያት በአካባቢው ያለው ፍርሃት እጥፍ ድርብ ሆኗል። ነዋሪዎቹ ህይወታቸውን ለማዳን ካላቸው ጉጉት የተነሳ ከአዲስ አበባ ከተማ አስተዳደር ጀምሮ እስከ መንገድ ትራንስፖርትና አደጋ ስጋት ስራ አመራር ኮሚሽን ድረስ ደጋግሞ ቢመላለሱም እስካሁን ያገኙት ምላሽ ይሰራል የሚልና የተግባር ምላሽ የሌለው ባዶ የተስፋ ቃል ብቻ መሆኑን ይናገራሉ። በተለይም የመንግስት መስሪያ ቤቶቹ ኃላፊነቱን አንዱ ወደ ሌላው በመግፋትና በማማሃኘት መፍትሄውን እያዘገዩት መሆናቸውን ነዋሪዎቹ በምሬት ይገልጻሉ። ከማዘጋጃ ቤት ወደ መንገዶች ባለስልጣን ደብዳቤ ተጽፏል እየተባለ እንኳን የሚገፉ ነዋሪዎች ስራው በይፋ ተጀምሮ በሰላም ኑሩበት የሚላቸው አካል በማጣታቸው በእንጥልጥል ላይ መሆናቸውን ያክላሉ። አሁን ላይ ነዋሪዎቹ የሚማጸኑት መንግስት ከመዘናጋት ወጥቶ ቢያንስ መንገዱን ባይሰራ እንኳን ህንፃዎቹ እንዳይናዱ የማጠናከሪያ ስራ እንዲሰራላቸው ነው። በዓለም አቀፍ የፖለቲካና የደህንነት መድረክ ላይ ከፍተኛ ትኩረት የሳቡ የደህንነትና የዲፕሎማሲ ክንውኖች በየቀኑ እየተመዘገቡ ይገኛሉ። የአሜሪካ ህግ አውጪ አካል፣ የኢራን ከፍተኛ አመራሮች እንዲሁም የተባበሩት መንግስታት ድርጅት በየበኩላቸው ያወጣቸው መግለጫዎችና የወሰኗቸው ውሳኔዎች በመካከለኛው ምስራቅ ቀጠና ያለውን ቀውስ ይበልጥ ወደ አዲስ ምዕራፍ እያሸጋገሩት መሆኑን የፖለቲካና የስትራቴጂ ተንታኞች በሰፊው እየገለጹ ይገኛሉ። የአሜሪካ ሴኔት የሀገሪቱ ወታደራዊ ኃይሎች ከኢራን ጋራ ከተያያዘ ማናቸውም ወታደራዊ ግጭት በአስገዳጅነት እንዲወጡ የሚያዝ አዲስ የውሳኔ ሀሳብ በ48 ከፍተኛ ድምጽ አጽድቋል። ይህ የሴኔቱ ውሳኔ የፕሬዝዳንት ዶናልድ ትራምፕ አስተዳደርን በቀጥታ የሚገዳደር ሲሆን ዋይት ሀውስ በውጭ ጉዳይ ፖሊሲውና ወታደራዊ እዝ ላይ ያለውን ሙሉ ስልጣን ለመገደብ ያለመ መሆኑ ተነግሯል። ውሳኔው በይፋ የተላለፈው ሁለቱ ሀገራት ይፋዊ ባልሆነ መንገድ በስዊዘርላንድ በኩል ለዘላቂ ተኩስ አቁምና ዲፕሎማሲያዊ መፍትሄ ሰፊ ድርድር እያደረጉ ባሉበት ወሳኝ ወቅት ላይ መሆኑ ደግሞ ክስተቱን ይበልጥ አነጋጋሪ አድርጎታል። የህግ አውጪው ምክር ቤት ዋነኛ ዓላማ አሁን ላይ እየተካሄደ ያለው የሰላም ድርድር እንኳን ባይሳካ ውጥረቱ ቢያገረሽ እንኳን አሜሪካ ዳግም ወደ ረጅምና አድካሚ ወታደራዊ ጦርነት ውስጥ እንዳትገባ ቀድሞ ለመከላከል ያለመ መሆኑ ተገልጿል።
በአንጻሩ ፕሬዝዳንት ዶናልድ ትራምፕ በሴኔቱ ውሳኔ ላይ ያላቸውን ከፍተኛ ቅሬታና ተቃውሞ በይፋ ገልጸዋል። ፕሬዝዳንቱ ይህ እርምጃ በመካከለኛው ምስራቅ ቀጠና ላይ የጀመሩትን ዘላቂ የሰላም ጥረትና የዲፕሎማሲ አቅም በእጅጉ የሚያደናቅፍ ነው ሲሉ ኮንነውታል። በተጨማሪም ውሳኔው የዘገየና አሁን ካለው ተጨባጭ የመሬት ላይ እውነታ ጋር የማይሄድ ትርጉም አልባ የፖለቲካ ድራማ ነው ሲሉ ትራምፕ አጣጥለውታል። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው እየገነባቸው ያለው የባላስቲክ ሚሳኤል ፕሮግራም በፍጹም ለማንኛውም አይነት የዲፕሎማሲያዊ ድርድር የሚቀርብ እንዳልሆነ በድጋሚ በጽኑ አስታውቀዋል። ፕሬዝዳንቱ በጎረቤት ሀገር ፓኪስታን እያደረጉት ያለው ይፋዊ የስራ ጉብኝትን ተገን በማድረግ በሰጡት ጋዜጣዊ መግለጫ የቴህራን ወታደራዊ አቅም የሀገሪቱ ህልውና መሰረት መሆኑን አብራርተዋል። ኢራን ራሷን ከተለያዩ የውጭ ወራሪዎች ለመከላከል የገነባችው የረጅም ርቀት ሚሳኤል አቅም ባይኖር ኖሮ አሁን ላይ የሀገሪቱ እጣ ፋንታ ልክ እንደ ጋዛ ሰርጥ ውድመት ሊሆን እንደሚችል አስገንዝበዋል። መሱድ ፔዜሽኪያን በንግግራቸው ላይ እንደገለጹት ለራሳቸው መከላከያና ለሉዓላዊነታቸው መከበር የያዟቸው የጦር መሳሪያዎች ባይኖሩ ኖሮ እስራኤልና አሜሪካ ለሽማግሌዎችም ሆነ ለህፃናት ቅንጣት ታህል እንኳን ሳይራሩ ኢራንን ሙሉ በሙሉ ያፈርሷት እንደነበረ ጠቁመዋል። በመሆኑም የኢራን እስላማዊ ሪፐብሊክ በማንኛውም አስገዳጅ የፖለቲካ ሁኔታ ውስጥ ብትሆን እንኳን ከማንኛውም ዓለም አቀፍ አካል ጋራ በመከላከያ አቅሟና በስትራቴጂካዊ የጦር መሳሪያዎቿ ዙሪያ በፍጹም ለድርድር እንደማትቀመጥ ፕሬዝዳንቱ በቁርጠኝነት ገልጸዋል። በተያያዘ ዜና የተባበሩት መንግስታት ድርጅት ልዩ የመርማሪ ኮሚሽን ባወጣው አዲስና አወዛጋቢ ሪፖርት የእስራኤል መከላከያ ሰራዊት በጋዛ ሰርጥ ሆን ብሎ የፍልስጤም ህፃናትን ኢላማ ማድረጉን በይፋ አስታውቋል። ይህ የእስራኤል ጦር ኃይል እርምጃ በዓለም አቀፍ ህግ መሰረት በጋዛ ዘር ማጥፋት፣ በሰብአዊነት ላይ የሚፈጸሙ ከባድ ወንጀሎችና መጠነ ሰፊ የጦር ወንጀሎችን የሚያካትት መሆኑን ኮሚሽኑ በዝርዝር አብራርቷል። በአጣሪ ኮሚሽኑ ይፋዊ መረጃ መሰረት በጋዛ እየተካሄደ ባለው አውዳሚ ጦርነት ከተገደሉ ጠቅላላ ንጹሃን ዜጎች መካከል 30 በመቶ የሚሆኑት ህፃናት መሆናቸውን ተረጋግጧል። ሪፖርቱ ከጋዛ ሰርጥ በተጨማሪ በተያያዘው ዌስት ባንክ ግዛትም ተመሳሳይ የሆነ ዓለም አቀፍ የጦር ወንጀሎችና የሰብአዊ መብት ጥሰቶች በስፋት መፈጸማቸውን በግልጽ አመላክቷል። የዓለም አቀፉ ድርጅት መርማሪዎች አክለውም የእስራኤል የጸጥታ ኃይሎች ፍልስጤማውያንን በጋራ ለማሸማቀቅና የነጻነት መንፈሳቸውን ለመጨቆን ሲሉ በህፃናት ላይ ዘግናኝ የሆኑ ጾታዊ ጥቃቶችን እንደ ዋነኛ የጦር መሳሪያ መተግበራቸውን በሪፖርቱ አስፍሯል። በዚህ የቢቢሲና የአናዶሉ የዜና ወኪሎች መረጃ መሰረት ያደረገው ይፋዊ ሪፖርት በዓለም አቀፉ ማህበረሰብ ዘንድ በእስራኤል ላይ የሚሰነዘሩ ተቃውሞዎችንና ህጋዊ ጫናዎችን ይበልጥ እያበረታታቸው ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።